አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለው አልሐምዱሊላህ። እና ሁላችሁም በያላችሁበት ሰላማችሁ ይብዛ ማለት ነው። ሁላችሁም ሰብስክራይብ፣ ላይክ ቪዲዮውን እዩልኝ ማለት ነው። ቪዲዮውን የምታዩት ሁሉ ሰብስክራይብ አድርጉኝ ውዶቼ ማሮቼ። እና ዛሬ ሰው እየጠበቅኩ ነው ማለት ነው። ውጭ ላይ ሰው ጠፍቶብኝ እየጠበቅኩ ነው። ያ ሰው አልመጣም ብሎኛል። እወጣለሁ እገባለሁ፣ እወጣለሁ እገባለሁ፣ ግን ምንም አይነት ሰው አልመጣም ብሎኛል። መንገዱ ተርቆ ይሆን ቀርቦ ይሆን አላውቅም። ብቻ ጥበቃ ላይ ነው ያለሁት። ብቻዬን ለምን ሆናለሁ ብዬ ቪዲዮ ለምን አልቀረጸም፣ ድካሜን ለምን ሰው አየልኝም ብዬ ውጭ ላይ ቁሜያለሁ ማለት ነው። እና እስቲ ያ ሰው ይመጣል አይመጣም የሚለውን ነገር እንጠብቃለን ማለት ነው። እንጠብቃለን እና ሁላችሁም ሰብስክራይብ አድርጉኝ፣ አበረታቱኝ። በቅርብ ወደ ሀገር ስለምገባ ሁላችሁም በተሰብ አበረታቱኝ ማለት ነው። ትንሽ ወራት በኋላ ሀገር ገባለሁ። እንደማንም ሆኜ መሄድ እፈልጋለሁ። እዛ አሪፍ አሪፍ ቪዲዮ እለቅላችኋለሁ ማለት ነው። ለጊዜው ግን እንደምታዩት ሰው ቤት ምንም አይነት ቪዲዮ መስራት አንችልም እና ባካችሁ ሁላችሁም ማለት ነው ሰብስክራይብ አድርጉ፣ ይኸውልኝ ቪዲዮውን ይኸውልኝ እላችኋለሁ ማለት ነው። ሁላችሁም አበረታቱኝ እና ይሄ አካባቢያችን ነው ማለት ነው። አካባቢያችን በጣም ነው የሚያምረው እና ደስ ይላል ማለት ነው። እና እንጠብቃለን ማለት ነው። እንደፈረደብን ምንም ማድረግ አይቻልም። ግን እንዴት እንደሚያስፈራ እኮ የሰው ሀገር! ወይኔ ወይኔ! አሁን እኛ ሀገር ቢሆን እንደዚህ ውጭ ላይ ሲወጣ ስንት ሰው አለ፣ ስንት ሰው ታያላችሁ፣ ስንት ሰው እንዴት አደራችሁ እንዴት ዋላችሁ የሚል ከምር ምን እንደ ሀገራችን እንደወላ ሀገራችንን ሰላም አድርጎልን እውነት በቃ እንዴት አደራችሁ እንዴት ዋላችሁ በቃ እንዴት መዞር እንዴት እንዳመረኝ ማለት ነው። በቃ መዞር ለራሱ አምሮኛል ማለት ነው። እስር ቤት ብር የሚከፈለው እስር ቤት ታውቃላችሁ? የማዳም ቤት ማለት ነው። እስር ቤት ነው እኮ ከምር ብር የሚከፈለን እስረኞች ማለት ነው። ሰው ከአንድ ግቢ ሳይወጣ ይሄን ሁሉ ዓመት ይቀመጣል ማለት ነው። በቃ እንደውም ዛሬ ራስ በሩ ሳይዘጉ ሄደው ነው እንጂ በር ተዘግቶ ነው የሚሄደው። በቃ እዚህ ይሄን የሚያክል ቤት ውስጥ ብቻ መቀመጥ ማለት በጣም የሚከብደው ወዳላዚ በቃ አንድ ሰው እንታደራችሁ እንታላችሁ ሳይላችሁ በቃ ሁልጊዜ 24 ሰዓት ስራ ጋር ሆናችሁ ማለት ነው። ይሄን ግቢ መጠበቅ ማለት እኔማ ከምር እንደ ውጭ እንኳን ሰው እንኳን ወር እንኳን አይልም። ያ ረህማን ማን እንደ ሀገራችን ከምር ያሰብነው ተሳክቶልን ሁሉ ነገር ብሎ ሀገራችን በሰላም ያስገባን ማለት ነው ውዶቼ። እና ተጨክኑ፣ ሁላችሁም ሰብስክራይብ አድርጉ። ምንድነው አይከፈልበት ምንም እኮ ለእናንተም እኮ ምንም አይከፍልም። ለኔ ግን ብጠቀም ምን ችግር አለው? የምትጎዱት ነገር የለም። እባካችሁ ሁላችሁም ሰብስክራይብ አድርጉኝ እና ቪዲዮውን እስከ መጨረሻው እንግዲያው ከመጣ አሳያችኋለሁ ማለት ነው ኢንሻአላህ። ወይንም በሁለተኛ ቪዲዮ ወይንም እዚህ ጋር ደግሞ ቶሎ ከመጡልኝ አሳያችኋለሁ ማለት ነው። በቃ አሁንማ እየመሸ ነው ብዬ ትቼው ወደ ቤት ትቻቸው እየመጣሁ ነው ማለት ነው። ፈራሁ ማለት ነው፣ መሽቷል። ስለዚህ ወደ ቤት ልንገባ ነው ማለት ነው። ግን ወዶቼ ከምር አላህ የራሳችን ነገር ይስጠን። ወላሂ ላዚም ምንም እሱ አይቸግረውም፣ ምንም እሱ አይሳነውም። እና ኢንሻአላህ አላህ የራሳችን ነገር ይስጠን። የራሳችን እንደዚህ ቪዲዮ እያሳየን የራሳችን የምናየው ይሆን። ወላሂ የሰው ቤት የሰው ነውና ኢንሻአላህ ትዕግስት ነው ዋናው፣ ጤና ነው። ሁሉም ባላህ ፍቃድ ይሆናል ማለት ነው።
እና ሰዎቹ አልመጡም። ወደ ቤት እየሄድኩ ነው ማለት ነው።